ከዚህ በኋላ ለሚመጣብህ ነገር ተጠንቀቁ ብዬ ነበር። አንተና ሄርሜላ ከዚህ በኋላ የሚከፋ ነገር ሊመጣባችሁ ይችላል። ስለዚህ ራሳችሁን ጠብቁ፣ ከነሱ ራቁ ብዬ ተናግሬ ነበረ። ገባህ አይደለ? በቃ አሁን ይሄን ማስተውስ ራሱ አልቻልኩም። ይሄ ማለት ደህና አይደለም ማለት ነው። አብርሃም ሕክምና ያስፈልጋል። ገባህ? ሌላውን ነገርና ቢያንስ ታከም፣ ሳይኮሎጂ ዶክተር ምናምን ነገር ደህና እንደሆንክ ሳረጋግጥ ተዋለሁ። መጀመሪያ ታከም። አንተ ሲጀምር አምሮ ልክ አይደለም። ትቀበሻጀራለህ፣ አንዴ እዚህ አንዴ እዛ ትወራጫለህ፣ እንደ ፊንጣ ትዘላለህ ምናምን። እርግጥ መጀመሪያ እሱን አሳስረሽ እንዳስቀመጥሽ እኔን አሳስረሽ ማስቀመጥ አልቻልሽም። ተረዳሽ? እኔን አሳስረሽ ታስቀምጪኝ አትችይም። ተረዳሽ? ስለዚህ አንዴ ልጁን ልቀቂው። ተይ፣ ደህና ነው አይደለ? በቃ ለልቀቂው። ሕክምና ያስፈልጋል፣ ሳይኮሎጂ ዶክተር ያስፈልጋል። ጫማህን አድርገው። ለታለው መረጋጋቱ ምናምን አስጠልቷችሁ ነው። በቃ ተውት፣ አትንኩት። ሰማኛ አብርሃም፣ እሺ አንዴ ሕክምና እንሂድና ሰማኛ እኮ እሺ። ዳኒ ለምንድን ነው እንደዚህ የምትሆነው? ሰማኛ አብርሃም፣ ይኸውልህ አንተ ደህና አይደለም አሁን ያለህበት። ለምንድን ነው ደህና አይደለም የምትለኝ? እኔ ደህና ነኝ። ለማን ነው እንደዚህ ያደረገው? ሰማኝ ይኸውልህ አብርሃም፣ እሺ አሁን ከሚስቴ ከልጅ ጋር እየኖርን ያለ ነው በሰላም። በቃ ከሚስቴ ከልጅ ጋርም ሆነ ማለት ነው። አንተ ሕክምና እንሂድና ማለት ነው ደህና እንደሆንክ ማረጋገጫ ሲሰጡ ከዛ በኋላ ትመጣለህ ወደ ቤት። አልተኛውም እኮ ነው። አልታመመም፣ ጤነኛ ነው። አልተኛ የተኛ ሰው ምናምን ነው አይደል? ላኪን እንደሚወሰደው እኔ ግን ደህና ነኝ። ከሚስቴ ከልጄ ጋር ሰላም ሆነን እየኖርን ነው። የሚበጠብጡ ሰዎች ነበሩ፣ አሁን የሉም። አንተ አሁን ደህና ነህ አይደለ? በቃ ደህና እንደሆንክ ማለት ነው ማረጋገጫ ይስጡ። ቅድም እንዳልከው እሺ ብለኸኛል። እሱ ደህንነቱን ካወቀ እኔ ካወቅኩኝ ሁላችን ካወቀን እናንተ ሩታ ውስጥ ሻቋል እኮ አታስፈልጉም። ምን አቀለታለሁ እኔ እንጃለሁ። አያስፈልግም። ወረቀት እናምጣለን። ማረጋገጫ ስለሚያስፈልግ ማለት ነው። ሕክምና እንሂድ፣ ከዛ ወረቀቱን አምጥተህ ለእሱ አሰጣታለህ ደህና እንደሆንክ ብቻ አንዴ። እሺ ቢያንስ ወይ ምን ታርገኝ ነው እንድትታከም ብቻ ነው አብርሃም። እኔ ከፈለክ እነሱም አብረው ይምጡ። ያው አብራችሁ ትሄዱና ማለት ነው ታክሞ ደህና እንደሆነ ስታረጋግጪ እኔም አልከራከርም ካንቺ ጋር። ተረዳሽ? ደህና እንደሆነ አረጋግጠሽ ተመለሽ። አይ ሰላም መሆናችንንማ በዚህ ልክ እንዲህ እንደሚደብራችሁ አላውቅም ነበር በእውነት። ሩታ ውስጥ ሻቋል እኮ ደህና እንዳልሆነ ልጁ እንዴት እየሆኑ እንዳለ ባለፈው ላይ ድራማ ይሰሩብኛል። እሱ ነው ሜሪ እኮ ለናንቺ ሰላም ሰላም ደብሯቸው ነው ማለት ወዳጅ የምትለው ዞሮ ጠላት ነው የሚሆነውና እንደዛ ነው እየሆናችሁብኛል። ለምንድን ነው አሁን ሰላም አብርሃም የተበሳጨው? ተበሳጭቼ አይደለም። እኔ ሁለታችሁ አንድ ላይ እንድትሆኑ ነው የምፈልገው፣ ደህንነታችሁ ነው የምፈልገው። ግን አንተ ደህና ሆነህ አይደለም ነው የምልህ። ገባህ? አንተ ደህና እንደሆንክ እርግጠኛ ስሆን ችግር የለም አብራችሁ ነው። ግን ያለህበት ሁኔታ ጥሩ አይደለም አብርሃም። ለአንተ ነው ያልታየ። አንተ ያለህበት ሁኔታ ጥሩ አይደለም። ታከም ግድ የለህም። ከአንድ ሁለት ደህና ነኝ እያለ ነው መልስ እኮ እየመለሰልህ ነው። አንተ ነህ ደህና ያለው በላላችሁት እኮ እያለ ያለው